መጽሐፍ ቅዱስ ሲናገር እንዲህ ይላል። ሮሜ ምዕራፍ 10 ቁጥር 9 እስከ 10 ሄዳችሁ ስታነቡ እንዲህ ይላል። ኢየሱስ ጌታ እንደሆነ በአፍህ ብትመስክር እግዚአብሔር ከሙታን እንዳስነሣ በልብህ ብታምን ትድናለህ ይላል። ወገኖቼ መዳን ወደኛ ቀርቧል። ይህም ጌታ ኢየሱስ ክርስቶስን በማመን የምናገኘው የዘላለም ሕይወት ነው። ወገኖቼ መዳን በሌላ በማንም የለም። አድኖ እርሱም ጌታችን ኢየሱስ ክርስቶስ ይባላል። እኛ ዛሬም የምንሰብከው ኢየሱስ ክርስቶስ የተሰቀለው ስለ እኛ ኃጢአት የሞተው ሞትን አድርጎ የተነሳው ወደ ሰማይ ያረገው አባቱ በመላእክት ታጅቦ በደመና ተመልሶ እርሱ አምነው የዳኑትን ሊቀበል የሚመጣ ኢየሱስ ክርስቶስ ነው። ወገኖቼ በዚህ ጌታ ስታምኑ የዘላለም ሕይወት አለ። በኢየሱስ ክርስቶስ ያመነ ሰው የዘላለም ሕይወት አለው። በኢየሱስ ክርስቶስ ያላመነ ሰው አሁን ተፈርዶበታል ይላል አለው። ምክንያቱም ስለሆነ እረፍት ኢየሱስ ክርስቶስ ስለሆነ የዚህች ዓለም ነገር ጠፊ ነው፣ እረፍት አይሰጥም። ወገኖቼ በእውቀት ላይ እውቀት ብኖረንም በሀብት ላይ ሀብት ብኖረንም ወገኖቼ ከንቱ ነው። ዓለማዊ ነገር ከንቱ ነው። ምድራዊ ነገር ከንቱ ነው። በኢየሱስ ክርስቶስ ነው። እመኑ፣ የዘላለም ሕይወት አላችሁ። በእግዚአብሔር የተወደዳችሁ ናችሁ። እግዚአብሔር አብያን ወዳችኋል። ወገኖቼ በጌታ በኢየሱስ ስታምኑ የዘላለም ሕይወት ታገኛላችሁ። የዘላለም ዕረፍት ታገኛላችሁ። ስለዚህ በጌታ እመኑ ወገኖቼ። ዛሬም ጌታ ኢየሱስ ክርስቶስ ይጠራችኋል፣ ይወዳችኋል። በየትኛውም ሁኔታ ልትሆኑ ትችላላችሁ። በኃጢአት ምክንያት ልትደክሙ ትችላላችሁ። በሁኔታ ልትደክሙ ትችላላችሁ። ጌታ ኢየሱስ ክርስቶስ እንዲህ ይላል፣ እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ወገኖቼ የዚህች ዓለም